ይሄ ነው ኢንተርቪው እሷን ማድረግ ያለባቸው እንጂ ስለ ባጃጅ አሁን ጋራጅ የላት እሷ። እንደዚህ እኮ ነው። መላእክት ሙሉ እኮ ነው። ገብርኤል የሰጠኝ ይላል 19 ቁጥር ባጃጅ ላይ ተጽፏል። ይህ ሟርት ነው። የቁጥር ሃይማኖት ምንድን ነው እንዴ? ቅዱስ ገብርኤልን ከመከራ ጠብቀኝ፣ እርዳኝ፣ ስራዬን ባርክልኝ፣ ጸሎቴን ወደ ፈጣሪ እንደ ዘካርያስ የጸሎቴን መልስ ይዘህና እንደሱ ነው የሚጸለይ። ይሄን ይገባል። አላርግ ያለ እኮ ይሄን ያህል እየጸለየ አላርግ አለ። ሲስተም ጎደለው ጸሎቱ። አየህ፣ ያለ ሲስተም ደግሞ ምን ይገ መደመር የሚለው መቀነስ ብትል ምልክት አለው። እንደምንጮኸው ዜማ በምልክት ነው። የጸሎት ምልክቱ ልበ ንጹሕ መሆን። ንጹሐን ንጹሐነ ልብ ነው። እስመ እሙንቱ ይእዜይወለ እግዚአብሔር። የራሱ ባለቤት ነው። ልባችሁ ንጹሕ ቢሆን ታውኛላችሁ አለ። አያችሁ፣ ክፍያ የለም፣ ወጪ የለም። እንዴ ዝም ብሎ በቂም ተለውሶ ከመጸለይ አርፎ መተኛት አይሻልም? ይሻላል አይደል እኮ አርፎ መተኛት። እማይ ምን አሉ ይባላል። አንድ የቆሎ ተማሪ እና እኔ መቼም የቆሎ ተማሪ ፈላስፋ ነው። ሃይማኖቱን ቀጥ ያለ ነው በእውነቱ። ነጥ ብሎ ፈጣሪውን ሲያመሰግን እማይ ውይ ይህ ተማሪ ያው ተኝቶ እኔ እየጸለይኩ እያሉ ነገር ይሰራሉ። አላተሜ ቀና አለና አይ እማይ አርፈው ቢተኙ ምን አለ። አዎ እግዚአብሔር ልባችሁ ንጹሕ ይሆን። ብዙ ከምትጸልዩ ብዙ ከምትንቃችሁ እሱ የተናገረው ነው። ንጹሐን ንጹሐነ ልብ ነው። በአንቀጸ ንጹሐን ማቴዎስ 5 ማለት አንዱ አንቀጽ ነው። እግዚአብሔርን ያያሉና እኛ ታዲያ እግዚአብሔርን ካየን ምን አደከመ? ምን ፈለጉ? ይህ ሁሉ እንጣ እኮ እግዚአብሔርን ለማየት ነው አለ። እግዚአብሔርን ለማሳየት ነው። እና ከቂም ከበቀል እንዲሁ ትልቁ ነገር የተጣላችሁ ነገ ጧት መጣችሁ እውነት ይቅር በለኝ በቃኝ ከዛሬ ጀምሮ ቂም የሚባል በቀል የሚባል መርዝ እኮ ነው። መርዝ ተሸክሞ ሰው እንዴት ይኖራል? አዎ ስለዚህ አነብብ ውስጥ ልቡ ቂመ ወበቀለ ከመዘዝ ወርቀ ማእከለ አስዋክ ይላል። ቂም በቀል ይዞ የሚጸልይ ሰው በጫካ የሚዘራው ዝም ብሎ ምንም ይብቀል አይብቀል እና ለምን እንዲህ እንሆናለን? አሁን የዚህ የቤተ ክርስቲያን ዓላማ እንግዲህ በኑሯችን ውስጥ ሰላማውያን በምን በትዳራችሁ በአገልግሎታችሁ እንደ ልብሳችሁ በሳይዛችሁ ልጆች እናት አባትን ማክበር የልጅ ሃይማኖት መገለጫ። እናቱን አባቱን የሚያከብር የልጅ ሃይማኖት መገለጫው ማለት ነው። የልጅ ቆራቢነቱ አይደለም። የሕፃን ቆራቢነቱ አይደለም። እናት አባትን በማክበር ነው አማኝ መሆኑ የሚገለጠው። እናት አባትን ማክበር እድሜ ያረዝማል። እድሜ ዛሬ የዓለም ሳይንቲስቶች የማያመጡትን እድሜ ያረዝማል። አያችሁ፣ እድሜያችሁ ይረዝማል። ኑሯችሁ ሁሉ ይባረካል። አእምሯችሁ ሁሉ የተባረከ ይሆናል። አገራችሁ ሰላም ይሆንላችኋል። እና ስለዚህ ስትጸልዩ ስትሳሉ መላእክትንም በተልኳቸው በራሳቸው ቅዱስ ገብርኤል እርዳኝ። እርዳታ ነው ስራው። በሃይማኖታችሁ ችግር ቢመጣ አበርታኝ፣ ከጎኔ ቁም ቅዱስ ገብርኤል፣ ደክሞኛል። ይህ ጥሩ ጸሎት ነው። ጸሎቴን ወደ እግዚአብሔር ውሰድልኝ፣ መልሱን አምጣልኝ ተገቢ ነው። አለበለዚያ ገብርኤል ይህን ስጠኝ እንዴ የሌለውን እሱ እንዴት አድርጎ ይሰጣቸዋል? የእሱ ያለው ቅድስና፣
ይኸው 24 ሰዓት ቅዱስ ቅዱስ ማለት ከዚህ ቅዱስ ቅዱስ ትንሽ ቆርሰህ ስጠኝ ነው የሚባል። እዚያ ስደርሱ እኮ ፎቁ ዝም ብሎ ይመጣል፣ ወቅ አድርጎ ይመጣላችሁ። ምን ቸገራችሁ? እናንተ አማኝ ከሆናችሁ በጀቱ የእግዚአብሔር ነው። አሁን ዓለም ሰላም ያጣ ይውየ ነው ወንድሙን ኪስ። አሁን እንኳን ተጠንቀቁ በእውነቱ እንደዚህ ሰዎች ፍቅ ብሎ ሲቆም፣ አዎ ቀስ እያለ እያሳቸን ማስያጅ እያደረገ ይዞብሽ ይላል። እንደዚያ እኮ ነው እያስታለለ እንዲህ እያለ ከዚያ ይረሳዋል ሰውየው የቆመው አይደለም። ከዚያ በኋላ በቃ ኦዲት ይሆናል ገብቶ ያለውን ሁሉ። ከዚያ ደግሞ እነሱ አይ ይላል እንጂ ያንተን ኪስማ አንተ ራስህ ጠብቅ፣ እግዚአብሔር ለአንተ ኪስ ዘበኛ ይቀጥራል። ይህ በጣም ነውር ነው፣ መውረድ ነው። አማኝ እኮ ጠንቃቃ ነው አይደለም። ኪሱን አይወጡ የውስጡን የማይታየውን የሚጠብቅ ነው ክርስቲያን ማለት። እና ወደ ቤተ ክርስቲያን ስትመጡ ምናልባት ወጣቶች ተሳስታችሁ መስሏችሁ የዚህ ሱስ ያለባችሁ እርግማን ነው። እዚህ ገብቶ የሰው ንብረት፣ የሰው ስልክ፣ የሰው ቁልፍ መውሰድ እርግማን ማለት እድሜ ልክ ብትወልዱት የተወለደው እርጉም ነው፣ ለሀገርም ኮስ ነው። እዚህ ስትመጡ እንዲያው ተመስገን ሌሊቱን ያነጋልኝ ህይወቴን እንዴ እግዚአብሔር የሰጠው ቢቆጠር በእውነቱ አሁን ይህን እንዲህ አድርጎ ይህን አየር ንብረት የሰጠ በእውነቱ ቢቆጠር ኑሮ በመንግስት እጅ ቢሆን ኑሮ ምን እናደርገው ነበር? ምን ይሆን ነበር? አይደለም ሀብታሞች እኮ ነን። ሰው ጤና ከሆነ እጅ ግን ካለው ምን አለ? ስራ ሳይነቁ የተባረከ ነው። ያሶሳ ደግሞ ምድር እንደው ምድር ቅድስት የወደቀበት የሚበቅል ነው። አፈሩ ይታወቃል። እንዲህ ያለው አፈር ሁለገብ ነው እና ስራ መውደድ ተምሬያለሁ ብሎ አለመጃጃል። አዎ እንደ መማር ማለት እኮ በእጅ በእግር መጠቀም ነው፣ መሬትን መጠቀም ነው። አብጃት ተንከባከባት ብሎ የሰጠንን እግዚአብሔርን መጠቀም ነው እና ካልባረከ ከእኛ ጋራ በግድ ደራሉ አብሯቸው አደረ ይላል። ወወረ ምስሎሙ ከመ ይህድር። አያችሁ ዛሬ እግዚአብሔርን የግድ ነው መድኃኔዓለም አብሯችሁ እንዲያድር የግድ ነው። አይዟችሁ አይቀየምም እና ወደ ቤታቸው ወደ ይላል። ጉዟቸው ረጅም ነው። ጥያቄና መልስ ነበረው። መሆናችሁን ያዘናችሁ እያለ ሲጠይቃችሁ እንዲሁ አልሰማህም አሉ። የእሱን ጉዳይ ለእሱ ሞተ ዮሴፍ ለዮሴፍ ይባላሉ። የዮሴፍ ወንድሞች በኃጢአታቸው በክፋታቸው እሱን ያልሆነ ግፍ ፈጽመው በግ ወይም ፍየል ጠቦት አድርገው ልብሱን በደም ነክረው ለአባታቸው ለያዕቆብ የልጅ ልብስ ነው ብለው ላቁም። ምግብ ይዞ መጥቶ እኮ ነው። ምግባቸውን ይዘህ ሄደህ ለወንድሞች ስትከብሩ ይዞ መጥቶ ህልም ነበረው። ያንን ለማቀጨት መጣ ህልመኛው። እስኪ እናያለን ህልሙን ከሞተ በኋላ ብለው ልብሱን በደም ነክረው ለአባቱ ላኩለት። ይህ ልጅ ነው ወይ? ይቺ የልጅ ቀሚስ ናት አሉ። አዎ ልጅን አውሬ በልቶታል ብሎ ሲያለቅስ አይኑ ጠፋ። አያችሁ ሳይሞት እኮ ነው። አዎ ሳይሞት። ታዲያ በሌላ ጊዜ ህልሙ ሁሉም እግዚአብሔር ያሳለመው አይቀርመችም። እንደዚህ እንደ ትንሣኤው እኮ ነው። ገለው ቀብረው ወታደርም አስቀምጠው መቃብሩ ላይ ተነሳ። ህልም አይቀርም። አዎ ለህልሙ ምቹ መሆን፣ ኃጢአት አለመስራት፣
ዮሴፍ ለሕልሙ ተመቻቸ። በእውነት ብዙ ነገር ሊያስቱ እንደውም የአለቃው የመሪው ሚስት እንደው ሌላ ተራ ነገር አይደለም፣ በተፈጥሮ ውብ ነበረ። አንዳንዴ ውበትን ከእግዚአብሔር ይለያል። ውበትን ከሰጠው ከእግዚአብሔር ራሱ ውበት ይለያል፣ ካላወቁበት ማለት ነው። እና የለም አለ፣ የለም ልብሱን ጥሎላት ሄደ። እና እኛም ጥለነው የምናል ነገር ያስፈልጋል። ከእግዚአብሔር የሚለየን ሲሆን ውልቅ አርቶ ይኸውናልሽ ብሎ ይህን ዓለም መተው ያስፈልጋል። ያ ካልሆነ አይሆንም። ኋላ ነው እንግዲህ የሸጡትን ሞት ያሉትን ወንድም ነበረን አሉ። ያ ክፉ ዘመን መጥቶ ክፉ ዘመን ሲያሳልፋቸው እናንተ እንደው ያን አባት ናችሁ እንዴት ናችሁ ሲሉ ኧረ አንድ ወንድም ነበረን አሉ። የት ሄደ? አሁን የበልቶታል ወይ መጋለን ራሳቸው እኮ ነው በቅባላቸው። እና ዘመዶች ይህን ያመጣሁት ምን ለማለት ነበር? እስኪ ንገሩኝ። እንዲሁ መከታተላችሁ እንደሆነ ምን ብዬ ነው ይህን ያመጣሁት? የዮሴፍ ሞት ለዮሴፍ ያለ ስለ ክርስቶስ ለሱ እየነገሩ ስለ ክርስቶስን ለራሱ ስለነገሩት ምንድን ስለ ኢየሱስ ክርስቶስ ስለራሱ ለክርስቶስ እየነገሩ ምንም ቁስቁስ ወደ ናገ ንገረኝ። አይ መድኃኒዓለምን የእሱን መከራ እያወሩት ነው እኮ እናንተ አያችሁ። የእሱን መከራ እያወሩ ነው። እንዲሁ መሆናችሁ ነው አላቸው። አያችሁ፣ እንዲሁ መሆናችሁ ነው። እንዲህ ያዝናችሁ ጠውልጋችኋል። እንዲህ አልሰማህም እንዴ? በኢየሩሳሌም የለህም? በዚህ ጊዜ የተደረገውን ነገር እንደው በሀገር የለም አሉ። ምንድን ነው እሱ አላቸው። አሁን ስለ እሱ የደረሰው መከራ ሊቃነ ካህናቱ፣ ባለስልጣኖቹ፣ መሪዎቻችን እንዲህ ያለ ግፍ ፈጸሙ አሉ። ኋላ እሱም አስተምሯቸው እኮ ነው እንደሚሞት መከራ እንደሚቀበል እናንተ ለማመን የዘገያችሁ ብሎ ገሰጣቸው። ብዙ ሪፖርት አቀረቡለት ስለሱ። ወደ መቃብሩ እናቶች እንደሄዱ እነ ማርያም መግደላዊት፣ ሌሎችም ቅዱሳት አንስት አባቶችም እነ ጴጥሮስ እነ ዮሐንስ እንደሄዱ ነገሩት። ከዚህ በኋላ አብዳን አላቸው። አብዳን ለማመን የዘገያችሁ አላቸው። ከዚህ በኋላ ያን እያወሩ ግድ አሉት። ኋላ አላወቁም እነሱ። ያው ዓይናቸው ተይዟል። ወተይዛ አይንቶሙ ነው። ምንም አያውቁ ማንሆን ዝም ብሎ የደግነት መንገደኛ ብለው ነው ቤት ያሉ እና ኋላ ወደ ቤታቸው ገባ። ከገባ በኋላ ነሳ ህብስተ ባረከ ወፈተተ። ያው ዳቦውን ምግቡን አንስቶ ባረከና ጸሎተ ማዕድ አድርጎ ብሉ ሲላቸው ዓይናቸው ተገለጠ ይላል። የዳ ፈታት አረቃችሁ። አንዳንዴ መቼም ሊቃውንቱ በእውነት ምን እንደሆነ እንጃ። እኔ እንግዲህ ከበሩ ሳይቀር ይለግማል ለመቼም የዳ ፈታት እኮ ነው። አሁን እንዲያው እንዲያል ሞኝነት አለ። አሁን ከበሩ ጮኸ አልጮኸ ዘመዶች ሰው እኩል ካልሆነ ለሁሉም ነው እንጂ እንዲያው በከፊል በእኛ ጸሎት መንግሥተ ሰማያት አይወረስም። ለሁሉም ነው፣ ለሁሉም ለድሃው በእውነት ለድሃው። ይህ እኮ ነው እንዲህ ያለን። እኛው አልገባንም። ምን ልክ እንደነዚህ ሰው አብሮን እየሄደ
አልገባንም። እየጸለይ ነው ከማን ጋር እንደሆነ የለንም። ያለ እኮ ነው። ኋላ ዓይናቸው ተከፈተ አዩት ይላል በእውነቱ። እና ይህ ሕንፃም እንግዲህ እግዚአብሔርን ግድ ደር የምንልበት ነው። የእግዚአብሔር ቤት ነው። ግድ በዚህ ማደር አለ። አብረህን እደር ነው። ባርኮ ቀድሶ ሰጣቸው ነው። እንግዲህ ስጋ ወደሙን ካልበላን ካልጠጣን ዓይናችን አይገለጥም። እኛ ሊመስለን ይችላል። የፍየል ስጋ እየበላን ዓይናችን ሊገለጥ አይችልም። ዓይናችን የሚገለጠው እግዚአብሔር ባርኮ ቀድሶ አሐዱ አብ ወልድ ውእቱ መንፈስ ቅዱስ ብሎ ባርኮ ኅብስቱን ሥጋ ወልደ እግዚአብሔር ደሙን ወይኑን ደመ ወልደ እግዚአብሔር አድርጎ እሱ ነው እንግዲህ። እና እንዳላበዛባችሁ እንግዲህ እግዚአብሔርን ግድ በሉት። አብሮን ብዙዎቹ ካልባረከኝ አልለቅህም ነው። ካልባረከኝ አልለቅህም ማለት ያዕቆብ ታገለው ይላል። እግዚአብሔር ጋር ትግል ገጠመኝ። ያስፈልጋል። በአሁኑ ዘመን እግዚአብሔር ጋር መታገል ያስፈልገናል። እንደ ኢትዮጵያን ካልባረክ አልለቅህም ማለት አለ። መጀመሪያ ኢትዮጵያ ስትባረክ ነው አሶሳ የሚባረከው። ምን አንድ ግማሽ አካል ጤና ሆኖ ግማሹ እንዴት ነው? ዛሬ ሰው ታውቁታላችሁ። ለልቡ አይወጣም አይገባም። ወጣ ሲል ሰው አውሬ እንደሆነ ምን ይነገራል? ያው የምታወቅ ነው እንግዲህ። የከተማ እኔ ማን እንደመረጠው አላውቅም በእውነቱ። በአሁኑ ሰዓት ከማንኛውም ከተማ አሶሳ የተሻለ ነው። አንዳንዴ እንደውም ሰዎች ታወሩ ገርፋችኋል፣ ጎበዝ በደንብ አጨብጭቧል። አንዳንዶች ሲያወሩ መሳሪያ እንኳን ይዞ የሚንቀሳቀስ ሰው የለም ይላሉ። የሚገርም በጣም የሚገርም ነው በእውነት። ያው ፖሊሱን ወታደሩን አይደለም ያህል አይደለም አጭበርባሪው ምኑ እንደዚያ የለም። የፖሊሱማ ያው ስራው ነው። ለእኛ እንደ ካህናቱ መስቀል ይዞ የእሱ መስቀል ክላሹ ግን ስራው ውጤቱ ይለያያል። እኛ ሰይጣን የሚያባርር ነው አለ። እሱ ደግሞ እንግዲህ ሌላውን ሰይጣን እንግዲህ በራሱ ቅስና እንዴት እንደሚያሰራ እኮ ይኸው እኮ ነው። የእኛ በጣም አይገኝም እኮ ደዌ የሚፈውስ ነው። መቼም ክላሽ ይዞ ፈውስ የለም አለ የለም። ሳትብትል አደጋ ናት። የእኛ እኮ ወርቆ ቢያነሱት መሬቱ ይባረካል። በእውነት የሰጠን ጸጋ ታዲያ አንዳንድ ጊዜ ካህናቱ ሆኖ ካለመታደር ሆኖ ወይም ሳይገባቸው ሆኖ በኪሳቸው ደብቀው የሆነ ጄሌ መስለው ይሄዳል። ደብቀው መስቀል ይደበቃል። አሁን የደበቀው ነው ማን ነው ያጨበጨበ? እኮ በዚህ በኩል ነው የተጨበጨበ። አስደብቁት። ተራራ ላይ ያለች መንደር አትሰወርም ተብሎ የትክል ተከብቶ ሀገር እንተ ታንጸት መልል ተደርግ በተራራ ላይ የተቆረቆረች ከተማ መሰወር አትችልም። መስቀል ሊሰወር አይችልም። ክርስቲያንም ተሰውሮ ኃጢአት ሊሰራ አይችልም። መስቀል ይዞ በመስቀል እየተባረከ ምንም ለእኛ ይመስለናል እኮ። ይልቅስ ይዞ ከተማውን እየባረኩ ማለት ነው። አዎ መስቀል አርማ ቅድም እንዳልኳችሁ እኮ ነው። ወታደር በክላሹ አፍረም እኮ ነፃ ሆኖ ኮርቶ እሷን አምላክ አድርጎ ነው የሚገባነን አይደል? እሷን ከያዘ በቃ። ግን እሷ የያዘችው ሞት ነው። ምን አለ እዚያ ውስጥ? ሞት ነው አይደል? እዚህ ላይ ሕይወት ነው። እዚህ ይዞ እንደ ልብ እየባረኩ ማለት
በእውነቱ ቄሶቹ ከእናንተ ይጠበቃል። አለበለዚያ ይህ ህንፃ ምን ያደርጋል እኮ እናንተ ስራ ካልሰራችሁበት፣ የተጣላ ካላስጠረቃችሁበት፣ በእውነት ምዕመናንን በኑሯቸው ማገዝ፣ ትዳራቸው እንዳይፈስ ሄዶ ቤት ባርኮ ጸሎት፣ ውዳሴ ማርያም፣ ኪዳን ደግሞ ጠበል መርጨት። አዎ ሰዎችን ነው ግድግዳውን አይደለም። ቤቱ አልበደለም። እንደዛ እኮ ነው ይገርማቸው። እደው ቤቱ ይሄ ቤቱ ምን አለ ነገር አልሰራ ወይም ሴትዮዋን ወይም ወንድየው ጠናርጎ ማጠናራት ችግሩ እነሱ ላይ ነው ያለ። አዎ እና ካህን እንደዚህ ነው የእግዚአብሔር አገልጋይ ነው። አይገርማችሁም? የመላው ዓለም ንጉሥ ቢትወደድ ሆን የመላው እና ይሄ ሊገባን ይገባል። ጥሪውን አክብሩ። እናንተ በዚህ በቁሳቁሱ ብዙ አትግኑ። የያዛችሁት ሀብት እኮ ብዙ ነው። ስልጣኑ እንዴ ያሰራችሁት ይታሰራል፣ የፈታችሁት ይፈታል ብሎ ማንም እኮ ይህን እድል ያለ የለም። ጠቅላይ ሚኒስትሩ ይሁን ፕሬዚዳንቱ ይሁን ፖሊስ አዛዡ ይሁን ይሄ የለም እኮ እግዚአብሔር የሰጠን ጸጋ ማለት ነው። እና ይህንን አክብሩ። አባታችንንም በእውነትም ትረዷቸው ካህናት ስትሆኑ ነው እንጂ እንጀራ ፍለጋ እየመጣችሁ እዚህ ብትሰፍሩ ምንም የሚጠቅም አይደለም። በእውነቱ እንዴ ብዙ ሀብት አላችሁ እኮ ብዙ ሀብት። እንደምትደግሙት ውዳሴ ማርያም ተዝቆ እኮ ያለ ዳዊቱ እንዴ ቅዱስ ያሬድ ድጓው ጸመ ድጓው ምን ያልፋል። እና ስለዚህ ምዕመናኑ ደግሞ እናንተም አሁን እንደምላችሁ መስቀላቸውን ሲደብቁ እንዴ አቡነ ማርቆስ አደብቅ ብለዋል ነበር። እንትን ብሏል አሰፍሯል። እውነትም በኪሱ ደብቆ ምን ሊያደርግ ነው ያችን የደበቅ? ጠምጥሙንም ደግሞ አስቀመጠ። ይቺ ሌላ ገበያ አለ። አይሆንም በእውነት በጣም ነው። አዎ አቡነ ሩፋኤልን ማጀብ ሩፋኤል ጎምላል ሲሉ ሚገርም እኮ ነው። ከተማው አብሮ ይጎማለላል፣ አጋንንት ይሸሻሉ። ሌላ ሀገር እኮ ቢሆን በእውነቱ ብፁዕ አቡነ ሩፋኤል እንጃ ምዕመናን እናንተ ታውቁላቸው፣ እኛ አላወቅንላቸው። 4 ኪሎ እዚያችሁ ቁጭ ብለን በጣም ነው በእውነት የሚያሳዝን። ይህን ሁሉ የተቃወሰውን ታውቃላችሁ። ብዙ ቀውስ ያለ በሩ የገቡ ሌቦች ያሉበት እውነት ብዙ ቀበራሮች ያሉበትን ሀገር ቀበሮውን ወደ ዋሻ እንዲገባ ያደረጉ እኮ ነው። እና እገዟቸው። ሃይማኖት ነው እኛ የምናካሄድ። አገር ሰላም እንዲሆን ነው፣ ስልጣን አይደለም። ምን ያደርጋል ይህ እንደው በአጭር ጊዜ ለሚቀረው ስለ ስልጣን ደግሞ ይሄ ዘረን የሚባለው ዘረኝነት የሆነ መርዝ ወፋራሽ ነገር መጥቶ ምን ኢትዮጵያውያን ናችሁ ምን አለ ኢትዮጵያን የመሰለ ሀገር በእውነቱ ሀገር አልባ ለመሆን ለምን እንጥራለን? ኢትዮጵያን የመሰለ ሀገር ቅድስት ሀገር አየር ንብረቷ ብናድር አይሰለችም? ሌላው ሀገር እኮ አቡነ ዮሴፍን ጠይቋቸው። እነሳቸው አሜሪካ ብዙ በርገር በልተናል ባንወፍርም፣ እውነቴን ነው። ያ በርገር የሚለው ያው ስሙ ለእናንተ እንድስቁ ነው እንጂ ብንበላማ እንዴ የት እንዲህ ያለ እዚያው ሰላጣ እየበላን ጠንቀቅ ብለን ሸንቀጥ እንዳልን መጣን። ብዙ ዘመን ነው የኖር ብዙ የአንድ ቲኔጀር እድሜ ቲኔጀር የሚባለው እስከ ዓመት ነው። ታውቁ የለም ከምን ይጀምራል? ቲን ኤጅ የሚለው ከምን ነው የሚጀምር? ከምን ንገሩ። ይሄ የልጆች ነው መልሱ።
ቲን የሚለው ከምን ነው የሚጀምር? ከ10 ነው? ከ11 ነው? ከ12 ነው? ከ13 ነው? ከ11 ከምን? እስኪ ከዚህ ውስጥ አንድ ልጅ መተህ ንገረኝ። ከስንት ነው የሚጀምረው ቲን የሚለው ነገር? ምንድን ከ10 ትንሽ ቀርቶሻል። ገና አይ እውነቱን የሚነግረን ነው እኮ ለዚህ ቲን የሚለውን እኮ ነው አለ አይደለም። መቼም 10 ቲን የለውም። ቴን ነው የሚባል አይደል? ያም 11 ነው የሚባለው፣ 12 ነው የሚባለው። አሁን ነገርኳቸው። ከዚህ በኋላ 14 እስከ 20 ማለት ነው። አዎ ቲኔጀር እኮ ማለት ቲን ኤጅ ማለት ነው። ኤጅ ደግሞ እድሜ ነው። አዎ እና የዚያን ያህል ነው። የአቡነ ዮሴፍ ከዓመት በላይ ይሆናል አይደል? ስንት ይሆናል? የሱ ይማሩ አሜሪካ ይኖሩበት 27 ቲን የሚባል የለም። 27 ነው እንግዲህ በ27 አንድ ልጅ ወልዶ ትዳር የሚይዝበት በዲግሪ ተመርቆ እና አገርም አይደለም አየር ንብረቱ አገሩ በጣም ነፃነቱ ተነግሮ አያልቅም። በእውነቱ ተነግሮ አያልቅም። የፈለገ የአሜሪካን ምድር ከረገጥ ማንም ዝንብህን እሺ የሚለን ዝንብህን ማኖን እና ነፃነቱ ነፃ የሚባለው እኛ ግን እዚሁ ጓሮ ግራ እየገባ ነው። እዚሁ ጓሮ ደግሞ እኛው እኮ ነን። መቼስ መንግስት ሰው ጤነኛ ካልሆነ በነፍስ ወከፍ ሰውን መጠበቅ አይችልም። ይህን ይወቀዋል። የፈለገው ፖሊስ ቢሰማራ ያን ሁሉ መጠበቅ አይችልም። ካልሆነ ግርግርን እየቆሸመደ ነው። አዎ እንደዚህ አይደለማ። እዚህ ሀገር ይሆናል መንገድ ቢጠፋ ወዴት ነው የምትሄድ? ሩጣ ፖሊሱ ዘንድ ነው የምትሄድ። ፖሊሱ በመኪናው አድራሻ ካለ እዚያ የምትፈልገው ቤት አድርሶ ይመጣል። ማስፈራሪያ ማደር ማለት ነው። እንግዲህ ወደ ሌላ አይከድም ማለት አዎ። እና ስለዚህ እኛው ነን የሰላማችን ባለቤት እኛ ነን። አሁን የሁሉ ሰው እያለ አንድ ባለገቢ ይመጣ ከቦ መያዝ ነው። ወንጀለኛውን መያዝ ይዞ ለፖሊስ መስጠት። እኛ ግን ቁሞ ሰው እየተበረበረ ቁሞ ያል ወንዱ ቁሞ እኮ ነው። አዎ ከበው ሲያንገላቱ ዝም እንዴ! ለምን እንደሱ ታደርጋለህ? ሀገርህን ጠብቅ እንጂ ወገንህን ጠብቅ እንጂ ማን ይደርስልሃል? እና ስለዚህ በተቻለ መጠን በርቱ፣ ጠንክሩ፣ አይዟችሁ። እንዲሁ ስራ ያላዛችሁ እየመጣችሁ ጸልዩ። እንዴት ጸሎት እኮ ቤት ዘግቶ ገዳም የሚከድበት ስራ ነው። ቤት ዘግቶ የሞቀ ቤት ጥሎ ገዳም ይከዳል። ምክንያቱም ትልቅ ስራ ነው። አያ አሁን እኮ ስራ ሲያጣ እንደው ቤት እናት አባቱን አትመጣም እንደዚህ መድኃኒዓለም ዘንድ እዚህ አታገለግልም። ምን ቸገረ? አዎ ስራ እኮ ነው። እና ስለዚህ ሃይማኖቱን በደንብ ወቁት። የቲክቶክ ሃይማኖት አይደለም። ዝም ብሎ ወንበዴዎች የሚጫወቱበት ምንም ለራሳቸው የሌላቸውን ዓለምን ያሸብራሉ። እንደሱ አይደለም። ሃይማኖት ማለት በስመ አብ ብሎ ማኩተከል አቡነ ዘበሰማያት ጸሎተ ሃይማኖት የዘወትር ጸሎተ እንኳ እስከ ውዳሴ ማርያም ፈቀደ ጊዜ እስከሚላችን እንኳ አሁንማ በጣም ካህናቱን ሰለጠን ብለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ይላል። እንዴ የተደያ ስራ አካሄደ ከሰይጣን ሳትል በቅድስት ሥላሴ ሳይባል ጸሎት አለ። ከየት መጣ? ስራ ተጸሎቱ ነው የሚነገስ ነው ብሎ ላኩ ተከብሎ ነው
እና ይህም ሁሉ እንደቀላል አሁን በቃም እኮ ሁሉም ስንተው በቃ ወደ ሌሎች ይሄ የሌሎች ነው። በአብ ወልድ መንፈስ ቅዱስ አንድ አምላክ አሜን። እንዲህ ቀጥሎ ያለው ስታት እኮ እና ስለዚህ ካህናቱም ብዙ ድርሻ አላቸው። ወጣቱ ጥሩ ነው የእኛ አያያዝ ነው እንጂ በእውነት ይህ እኮ የአቡነ ሩፋኤል ምርት እኮ ነው። አያችሁ የማን መስከራቸው እና ይህን ቤተክርስቲያን እንግዲህ ያበቃው ነው የሚያስፈልገው ሰበካ ጉባኤ ጋር ሆናችሁ ልማት ጉልበት ሲጠይቅ አይ ሳንቲም አትፈልጉ። ከዚያ የበለጠ ህይወት ተባርኮ የለም። ደግሞ ቤተክርስቲያን ምን ሳንቲም አስፈለገች? አዎ እግዚአብሔር በረከቱን ሊያስታቅፋል። በእውቀታችሁ በገንዘባችሁ ሀብታሞች ካላችሁ ልማት ሲመጣ የሚጠየቀውን ነገር ማድረግ በእውነቱ እና ይሄ ነው እንግዲህ ያበዛሁባችሁ። እግዚአብሔርን ግን አብረን እደር በሉ። አይናችሁ እንዲገለጥ እመቤታችንን አብረን ግድ በሉ። ቅዱሳንን ሁሉ አዎ ቅዱሳን ባለሟሎች ናቸው። እግዚአብሔር ስራ የሚሰራባቸው ናቸው። አባታችን አሁን የእግዚአብሔር መሳሪያ ዝም ብሎ በታምር የመጣ አይደለም። ታምር ዝም ብሎ ያለ ምክንያት አይሆንም። አባት ሲሆን አዎ ምዕመናን በጎችን ጠብቅ ተብሎ እረኛ ሲኖር ከብቶች በሰላም ገብተው ይወጣሉ። ሳር በልተው ውሃ ጠጥተው ከሌባ ተጠብቀው፣ እረኛ የሌለው ደግሞ ሰው አዝመራ ይገባል፣ ይታበታል፣ ወይም ምግቡ ይሰበራል። ዛሬ እንዲህ ነው የሆነብን። ስንት ከብቶች ስንት በጎች ጠፍተውብናል። በእውነት ከእኛ መላላት ከእኛ ግድ የለሽነት ማለት ነው። እና አባታችሁን ወቁ፣ አይዞ በሉ። በየትም አላችሁ ለሰላም እንቸገር፣ በየትም ሰላም ነው። ሰላም ጥሩ ነው። ሳይኖሩ መሞት ምን ያደርጋል? ሳይኖሩ መሞት እኮ ነው አሁን የሆነ እና ኑረን እንድንሞት የአሌላ አምላክ ፈቃዱ ይሁንልን። እንግዲህ ከዚህ በኋላ ደግሞ አቡነ ዮሴፍም እንዲያው ሁለት ቃላች ቲኔጅ የምትለውን ትንሽ ጣል ያርጉባትና መቼም አንሰለችም ማለት ሰልጥታችኋል። እስቲ በመሀል አንድ አድቨርታይዝመንት አንድ መዝሙር የቅድሙ ዘማሪ የታለ ትንሽ ሞተርን በረድ አድርጎ ለስለስ አድርጎ ነው የሚዘመር።